ጤና ይስጥልን አድማጮች እንደምን ዋላችሁ። ከጸደይ ሚዲያ የሰዓቱን ዜናዎች ይዤ መጥቻለሁ። አብራችሁ ትቆዩ ዘንድ በአክብሮት ጋብዛችኋለሁ። አድማጮቻችን በአሁኑ የዜና ሰዓታችን ሁለት ዋና ነገሮችን እንመለከታለን። እነሱም ስለ መካከለኛው ምስራቅ ትኩረት ያደረጉ ናቸው። አድማጮቻችን ኢራን ጠቅላይ መሪ ልትሰይም መሆኑ ተሰምቷል። በሌላ ዜና ደግሞ በኢራን ጥቃት እስካሁን በእስራኤል ውስጥ ከተጎዱ ሰዎች የተጎጆች ብዛት ወደ 2000 እየተጠጋ መሆኑ ተሰምተዋል። አድማጮቻችን ዜናዎቹ እንደሚከተለው እንመልከታቸው። ኢራን ጠቅላይ መሪዋን ልትሰይም መሆኑ ተነገረ። እስራኤል መራጮቹንና ተመራጩን እያደነች መሆኗንም ገልጻለች። ቀጣዩ የኢራን ጠቅላይ መሪ ለመሰየም እየመከረ ያለው የኢራን እስላማዊ ሪፐብሊክ ከፍተኛ የሊቃውንት ጉባኤ ከስምምነት ላይ መድረሱ ተነገረ። ጉባኤው የመጨረሻውን ውሳኔ ለማሳለፍ የጋራ አቋም ላይ መድረሱ አንድ አባሉ ሲናገሩ፣ እስራኤል ደግሞ መራጮቹን እና ተመራጩን ኢላማን ማድረጓን እንደምትቀጥል አስታውቃለች። ሞሐመድ ማህዲ ለኢራን ዜና አገልግሎት እንደተናገሩት ጽኑ እና የጋራ ስምምነት ላይ ተደርሷል በማለት አንዳንድ መቋጫ የሚሹ ነገሮች ብቻ መቅረታቸውን አመላክተዋል። የሊቃውንት ጉባኤ ትኩረት ሰጥቶ ያለመቆረጥ የሚጠበቅበትን እያከናወነ መሆኑን ጠቅሰው፣ ነገር ግን በዚህ አስቸጋሪ ሁኔታ ውስጥ እንቅፋቶች አሉ። ለዚህም ስራዎች በጥንቃቄ ተሰርተው በመግባባት ለታሪክ እንዲቀመጡ ይደረጋል ብለዋል። እስካሁን ባለው ሂደት ግልጽና አስተማማኝ የጋራ የሀሳብ አንድነት ላይ ተደርሷል ያሉት የጉባኤው አባል እንቅፋቶች ያሏቸው ጉዳዮች በፍጥነት እንደሚወገዱ ተስፋቸውን ገልጸዋል። የኢራን ከፍተኛ ሊቃውንት ቀጣዩን መሪ ለመምረጥ የሚያከናውኑትን ተግባር በቅርበት እየተከታተለ መሆኑን እና ትኩረት ሰጥቶ እያየው መሆኑን የገለጸው የእስራኤል የጦር ኃይል ደግሞ አያቶላህ አሊ ኻሜኒን የሚተካውን መሪ ማደኗን እንደምትቀጥል አስጠንቅቃለች። የእስራኤል ጦር በፋርስ ቋንቋ የኢራን ብሔራዊ ቋንቋ በሆነው ማለት ነው በኤክስ ላይ ባሰፈረው ጽሑፉ ለአስርታት ተሰብስቦ የማያውቀው የኢራን ሊቃውንት ጉባኤ ቆም በምትባል ከተማ ውስጥ በቅርቡ ስብሰባውን ያደርጋል። ሊነግራችሁ የምፈልገው ጠቅላይ መሪውን ለመተካት የሚፈልገውን እና ተተኪውን ለመሰየም የሚጠሩትን ሰዎች በሙሉ እስራኤል ማደኗን ትቀጥላለች ብለዋል። ተተኪውን መሪ ለመምረጥ በሚደረገው ስብሰባ የሚሳተፉት በሙሉ ኢላማ ከማድረግ ወደ ኋላ እንደማልል ልናስጠነቅቃችሁ እንፈልጋለን። ይህ ማስጠንቀቂያ ነው በማለት የሚመረጠውን መሪ ብቻ ሳይሆን በምርጫው የሚሳተፉትን ከማጥቃት ወደ ኋላ እንደማትል እስራኤል አስታውቃለችም ዝታለችም። ባለፈው ሳምንት ቅዳሜ እስራኤልና አሜሪካ በኢራን ላይ ጥቃት በመጀመሩ በመጀመሪያው ሰዓት ላይ ነበር የአገሪቱን ጠቅላይ መሪ አያቶላህ ኻሜኒና ሌሎች ከፍተኛ ባለስልጣናት ከዚህ ዓለም የተገደሉት። በተያያዘ ዜና ጦርነቱ ከተጀመረ አንስቶ ወደ 2000 የሚጠጉ ሰዎች ቆስለው ሆስፒታል ገብተዋል ሲል የእስራኤል ጤና ሚኒስቴር አስታወቀ። በእስራኤል ከኢራን ጋር ጦርነት ከጀመረችበት ጊዜ አንስቶ 1929 ሰዎች ቆስለው ወደ ሆስፒታሎች መግባታቸውን የአገሪቱ ጤና ሚኒስቴር አስታወቀ። ከነዚህ ውስጥ 122ቱ አሁንም በሆስፒታል ውስጥ የሚገኙ ሲሆን 9ኙ ደግሞ በከባድ ሁኔታ ላይ መሆናቸውን ሚኒስቴሩ አስታውቋል። ከቆሰሉት መካከል አንዳንዶቹ በቀጥታ ከሚሳኤል ጥቃቶች ጋር በተያያዘ ጉዳት እንዳልደረሰባቸው ሚኒስተሩ በወጣው መግለጫ አስታውሷል። ባለፉት 24 ሰዓታት ውስጥ 157 ሰዎች ሕክምና እንደተደረገላቸውም ተገልጿል። ሚኒስተሩ መግለጫውን ያወጣው ዛሬ ማለዳ ሲሆን ኢራን ወደ ሀገሪቱ የምታስወነጭፈውን ሚሳኤል መቀጠሉንም ተናግሯል። የእስራኤል የመከላከያ ሰራዊት በቴሌግራም ቻናል ላይ የሚሳኤል መከላከያ ስርዓቶች አደጋውን ለመግታት እየጣሩ ነው ሲል አስታውቋል። አሜሪካና እስራኤል በኢራን ላይ ጥቃት መፈጸም ከጀመሩ ከአንድ ሳምንት በፊት አንስቶ እስከ ዛሬ ድረስ በኢራን በኩል የሟቾች ቁጥር ከ1000 በላይ ማለፉ ተነግሯል። አድማጮቻችን ለሰዓቱ የተያዙ ዜናዎች እነዚህ ነበሩ። ዩቲዩባችን ሼር፣ ሰብስክራይብ፣ ላይክ በማድረግ አበረታቱን። በቀጣይ በሌሎች ዜናዎች እንመጣለን። ይህ የመጀመሪያችን ነው። ሰላም።